ቤተሰቦችዬ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ዛሬ ቀኑ በጣም ያምራል። ኤነርጂያችን በጣም የተለየ ነው። የመረጠን ያመነን እግዚአብሔር አምኖን ይሄን ኃላፊነት የሰጠን እግዚአብሔር የተባረከ ይሁን። እንግዲህ ሁላችሁም እንደምታውቁት ከራሴ ፐርሰናል ነገር ተነስቼ ስዊዝ ዳያግኖስቲክስን እንዳቋቋም በተለያየ ጊዜ አውርቼ ያውቃለሁ። እግዚአብሔር ሲረዳይ ደግሞ ልክ የኔን ህልም ሼር የሚያደርጉ እግዚአብሔር ለምን ምክንያት እዚህ ምድር ላይ እንዳቆያቸው የተረዱ ሚስጥሩን ያወቁ ስታፎች በጥሩ ልብ በጥሩ ስነ ምግባር እና ስብዕና የተገነቡ ስታፎችና ወንድሞቼን ደግሞ እግዚአብሔር ሰጥቶኛል። እነሱም በመኖራቸው እንግዲህ እዚህ ድረስ ደርሰናል። እና አገሪቱስ ምን ክፍተት አለ? ህብረተሰቡ ምን የጤና ችግር እያንገላታው ነው የሚለው መልስ እንድንሰጥ በከተማው ውስጥ ምን አለ፣ በሀገሪቱ ውስጥ ምን አለ፣ ዓለም የት ደረጃ ላይ ደረሰች የሚለውን ነገር ለሊት ከቀን እነዘላለም ላብ ዳይሬክተራችን ነው እሱም እና ሌሎች ስታፎችም እንደዚሁ ሁሉ ጊዜ ፊዚብል የሆነ ፊዚቢሊቲ ስተዲ ይሰራሉ። ከዛም በመነሳት እኛም አዳዲስ ቴስቶች በፊት ያልጀመርናቸው አዳዲስ ሳምፕሎች እንዴት መውሰድ እንችላለን፣ እንዴት መመርመር እንችላለን፣ እንዴት ለህብረተሰቡ ሶሉሽን መሆን እንችላለን በሚለው አዳዲስ በጣም ብዙ ቴስቶች ጨምረናልና በጣም ላመሰግንህ እፈልጋለሁ። ለዚህ ነገር ምንድናቸው የጨማመርናቸው? ለምንስ ጨማመርናቸው? እሺ አመሰግናለሁ ዘመረ ስለሰጠኝ። እንግዲህ እነዚህ ቴስቶች ያው እኛ ሀገር አብዛኛው ቴስት ወደ ውጭ ተልኮ ነው የሚሰራው እንደምታውቂው። እሱ ደግሞ የራሱ የሆነ ኮንሲኩዌንስ አለው። የሚወስደው ጊዜ አለ፣ 15 ቀን 20 ቀን ይወስዳል። ከዛ ደግሞ ከኮስት አንፃርም በጣም ኮስቲ ነው ቴስቶቹ እንደምናውቃቸው። ስለዚህ ስዊዝ ዳያግኖስቲክስ ኢትዮጵያ መሰረቱም ሰፖርት ለማድረግ ከቢዝነስ ኢንቲቲ ሳይሆን ጀስት ምን ችግር አለ ኢትዮጵያ ውስጥ፣ ችግሩ ምንድነው፣ ምን እኛ ምን እናድርግ ለህዝቡ የሚለው ስለሆነ ደግሞ ሁሌም ቴስቶች ሊስት ሲመጡልን ሊስት አውጣ እናደርጋለን። የሌሉት ቴስቶች ሀገር ውስጥ የማይሰሩ ምንድናቸው ፍሪኩዌንትሊ የሚታዘዙ ቴስቶችን ሊስት እናደርግና ከዛ ኢንተርናሽናል ካምፓኒዎችን ኮሚኒኬት አድርገን እነሱ ቴስቶች እኛ ጋር እንዲመጡ እናደርጋለን። ስለዚህ በሱ ምክንያት አሁን አውቶ ኢሚዩን ዲዚዝ የሚባለው በጣም ሰፊ ቫራይቲ ያላቸው ኢሚኖ አሴይ ቴስቶች አሉ እኛ ጋር። ከቁርጥማት ጋር የተያዘ በኳንቲቴቲቭ ሮማቶይድ አርትራይተስ፣ አንታይ ሲሲፒ የሚባሉ ኤስዲኤንኤ፣ ሲአንካ፣ ፒአንካ ብዙ አይነት ቴስቶች አሉ። 100 አይነት ቴስቶች ናቸው። እነሱን ማሽኑን ገዝተን ቴስቶቹን ማመተን ስራ ጀምረናል። ከዛ በተጨማሪ ደግሞ የስኳር በሽታ ያለባቸው ሰዎች ፎሎ አፕ የሚያስፈልጋቸው ሁሌ ስኳር ሲታሰብ ፋስቲንግ ብለድ ሹገር ብቻ ነው የሚታሰበው። ከሱ ተጨማሪ አለ አሁን የ3 ወር ስኳር ቴስት በጣም ፋይታል ነው። ከዛ ያለፈ ደግሞ ታይፕ 1 ነው ታይፕ 2 ነው ለማለት የሚጠቀምባቸው አሉ። ከዚህ በፊት ወደ ውጭ ተልከው የሚሰሩ ቴስቶች እኛ ሀገር አሁን እኛ ቤት እየሰራናቸው ያሉ ቴስቶች አሉ እና ሲ ፔፕታይድ፣ አልፋ ሃይድሮክሲሌት ፑትሬት፣ ጋር 65 የሚባሉ ቴስቶች አሉ። ዚንክ ትራንስፖርት 8 የሚባሉ ቴስቶች አሉ። ስለዚህ እነሱም የሰውን ሪኩዌስት በማየት ቴስቶቹም በጣም ቫይታል ስለሆኑ እኛ ጋር እንዲሰሩ አድርገናቸዋል፣ አመተናቸዋል ማለት ነው። ከዛ ተጨማሪ እንግዲህ ከሃይፐርቴንሲቭ ጋር በተያያዘ ብዙ ጊዜ ዲያግኖስ የማይደረጉ ሬኒን፣ አልዶስተሮን የሚባሉ ቴስቶች እኛ ጋር አይሰሩም። እነሱም አሁን መጥተው እየተሰሩ ነው። ነፍሰ ጡር ሴቶች የባይል አሲድ መጠናቸው በጣም ቫይታል ነው በእርግዝና ጊዜ። እሱም እኛ ሀገር አይሰራም ነበር ከዚህ በፊት፣ አሁን እሱንም አምጥተነዋል። ከዛ ደግሞ የቲቢ ምርመራን ለማድረግ አሁን ሰውነት ውስጥ የሚወጡ የተለያዩ ፈሳሾች አሉ። ከሳምባም ሊሆን ይችላል፣ ከተለያዩ ቦታ ፈሳሽ ከደምም ሊሆን ይችላል እና እሱ ውስጥ ቲቢ አለ የለም የሚጠቀም አለ። አንድ ኤዲ የሚባል አዲኖሲን ዲአሚኔዝ የሚባል ቴስት አለ። እሱም ሀገር ውስጥ አይሰራም ነበር። እሱንም አሁን እኛ ጋር አምጥተን እየሰራ ነው። ከዛ በተጨማሪ ቫይራል ሎዶች አሉ። የሄፓታይተስ ቢ፣ ሄፓታይተስ ሲ፣ ኤችአይቪ፣ የማን ፓፒሎማ ቫይረስ፣ የማህፀን በር ካንሰር አምጪ ቫይረሱ ምንድነው፣ የትኛው ነው ሪስኩ፣ የትኛው ነው ሪስክ ያልሆነው የሚለው እሱንም አመተን እኛ ጋር እየሰራን ነውና
መታችሁ ጎብኙን፣ ብዙ ቴስቶች አሉ። ሲሪየስ ድራግ ሬዚስተንስ ጋር የተያያዙ ነገሮች ምን የተለየ ነገር እንሰጣለን? እንግዲህ ማይክሮባዮሎጂ ዲፓርትመንት ደግሞ እንደ ዲፓርትመንት እኛ ፉል አውቶሜትድ የሆነ ቴስት ነው የምናካሄደው። ማኑዋል ሲሆን የተወሰኑ ድራጎች መጠናቸው ይቀንሳል። አሁን ድራግ ሬዚስታንስ ለመቀነስ ከኛ ጋር እያንዳንዱ ባክቴሪያ በስፒሺስ ሌቭል የራሱ የሆነ ካርድ አለው። ባክቴሪያውን አይደንቲፋይ ያደርግልናል። ከዛ ተጨማሪ ደግሞ መድኃኒቶች ለእያንዳንዱ ባክቴሪያ ምን አይነት መድኃኒት ነው የሚያስፈልገው የሚለው እንግዲህ እኛ ወደ 25 አይነት ድራግ ኦፍ ቾይስ ያላቸው ካርዶች አሉ። በሱ ነው የምንሰራው። እሱ ምን ይጠቅማል ለሐኪሙ? ከዚህ በፊት እንግዲህ አብዛኛው ሀገራችን ላይ የሚሰራው ማኑዋል ይሰራል እና የተወሰኑ ድራጎች 10 ወይ 15 ማክሲመም 10 ነው። ከዛ በላይ እንኳን ብዙ የለም። እኛ ጋር 25 ያልፋ 15 ሞር አለን ማለት ነው። ስለዚህ እነዛ የሚሰሩት ማኑዋል ድራጎች በሙሉ ሬዚስታንስ ቢሆኑ ሐኪሙ አማራጭ አያገኝም ማለት ነው። ምንድነው የሚያደርገው? የብሮድ ስፔክትረም ድራጎችን ያዝለታል። እሱ ደግሞ ያድነው አይደነው ጀስት የብሮድ ከቨር ሊያደርግ ይችላል ተብሎ ነው የሚታሰበው። እሱ ድራግ ሬዚስታንስን በጣም ይጨምራል ማለት ባክቴሪያዎቹ መድኃኒት መለማመድ ከዛ እንደ ሀገር ደግሞ እየተላለፉ ሌላው ላይ ጉዳት ያደርሳሉ። ስለዚህ 25 ሲሆን የኛ ድራግ በልዩነት 25 ሲሆን ሐኪሙ ምርጫው ይሰፋለታል ማለት ነው። 10 አይነት ነበር 25 ከ25ቱ አትሊስት 2 ወይም 3 መድኃኒቶቹ ለዛ ባክቴሪያ ሴንሲቲቭ ይሆናሉ። ያ ታካሚ እነዛን መድኃኒቶች ቢወስዳቸው ኢሚዲየትሊ መዳን ይችላል ማለት ነው። ስለዚህ የኢንቪትሮ የምንሰራቸውን የአንቲባዮቲክ መጠናቸውን በጣም አስፍተነዋል እና ባክቴሪያዎችንም ቱ ዘ ስፒሺስ ሌቭል ነው አይደንቲፋይ የምናደርገው። ሐኪሞቹ በጣም ወደውታል፣ ዊትነስ አድርገውናል። ተወዳጅ ነው የኛ ዲፓርትመንት። እሱም እንደ ሀገር በጣም ትልቅ አሴታችን ነው እንደ ሲዩዝ። በጣም አመሰግናለሁ ዘሌ። እኔም ራሴ በእርግጥ አብሬያችሁ ብኖርም አብሬያችሁ ብሰራም ያው የቄሳርን ለቄሳር ይባላልና ይሄ ሜዲካል ነገሮች 100% የምትመራመሩት ምን የምታደርጉት እናንተ ናችሁ። እኔ ስለዚህ ብዙ እንትኑ የለኝም። ግን በጣም ነው ደስ ያለኝ። ምክንያቱም አንድ ፔሸንት አንድ በሽታ አለበት ሲባል እኔ ሳድግ ለምሳሌ ልጆቼንም ሳሳድግ 5 አይነት አንቲባዮቲክስ አለ ነው የሚባለው። ያ ሲሆን የጀርመን የእንትን ይባልና በጣም ውድም ይሆናል። ከዛ አሁን እንግዲህ ሰልጥነን 10 አይነት መድኃኒት ካገኘ አሁን ደግሞ እኛ 25 ድረስ ማድረስ ከቻለን ለአንድ በሽታ አንድ የትኛውም ደሃም የሆነ ሰው የትኛውም ሚድል ክላስ ላይ ያለውም ሰው ቢሆን ከ25ቱ ርካሽም የሚባል በትንሽ ብር የሚገዛ መድኃኒት ራሱ ለበሽታው ሴንሲቲቭ ሊሆን ይችላል ማለት ነው። ትልቅ አቺቭመንት ነው። እኔ ግን አንድ ነገር ማለት የምፈልገው ምንድነው ስዊስ ዳያግኖስቲክስ እኛ ብናመጣው ሪሶርሱ ቤዝ ያደረገው በእኛ ቢሆንም የሀገር ሀብት ነው። ማንኛውም ሰው የትኛውም ክልል ላይ ያለ ሰው የትኛውም የሃይማኖት ካታጎሪ ላይ ያለ ሰው የትኛውም አይነት ኤትኒክ ግሩፕ የሆነ ሰው መጠቀም መቻል አለበት። የሀገር ንብረት ነው፣ የሀገር ሀብት ነው። ትልቅ ጋፕ አለ እንደ ሀገር። የሀገሪቱን ጋፕ ደግሞ መሙላት የሚችል ተቋም ነው። ሁሉም ሰው መጥቶ መመርመር አለበት ብዬ ነው ማምነው። ይመጡና ይፈራሉ፣ ውድ ናቸው ብሎ ያስባሉ። ለምንድን ነው ከሩቅ ያሉ? እኛ ግን ቤቱን ያሳምርነው ውድ ለመሆን አይደለም። እንደውም ከተማ ውስጥ ከሚሰጡ ዋጋዎች ለዛው ፉሊ ኦቶሜትድ በሆኑ ማሽነሪዎች እየሰራን ሬጀንቱን ዳይሬክት ራሳችን እያመጣን ይሄን የመሰለ ፋሲሊቲ ለፔሸንቱ አዘጋጅተን ከተማ ውስጥ ከሚሰጠው ያነሰ እንጂ የበዛ አይደለም የምንሰጠውና ለሰው ሮንግ የሆነ ኢንፎርሜሽን ባይሰጥ ጥሩ ነው። እንደገና ደግሞ ሜዲካል አካባቢ ላይ ያለው ፖለቲክስ ለህብረተሰቡ አይጠቅም። ደሃ ህዝብ ነው ያለን እኛም ከደሃ ያወጣለን። ደሃውን ለማገዝ ህዝቡን ለማገዝ ነው ይሄ ነገር የተቋቋመው። እኛ ነገ ጧት ብናልፍ የሀገር ንብረት ነው። ለህዝቡ ለኢትዮጵያውያኖች ለአፍሪካኖች ነው ያቋቋምነው። ኑና ተጠቀሙበት። ኦኬ እግዚአብሔር ይባርካችሁ። ይሄንን እድል የሰጠን እግዚአብሔር የተባረከ ይሁን። እነኝን ወርቅ የሆኑ ስታፎች ወንድሞች የሰጠኝ እግዚአብሔር ደግሞ ሁሉ ጊዜ ማመሰግነዋለሁ። አሁንም እንግዲህ የተለመደው ቸርነቱ ምህረቱ ጋይዳንሱ ከናንተም ከኛም ጋር ይሁን። ተባረኩ። ባይ ሰዎችዬ ቻው ቻው